አዲስ ስልክ ለመግዛት እያሰባችሁ ነው ወይስ ወደ ሱቅ ሄዳችሁ ከመግዛታችሁ በፊት ዋጋው እስኪቀንስ ወይም እስኪወርድ እየጠበቃችሁ ነው? ፍጠኑና ይህን ቪዲዮ አሁኑኑ ሴቭ አድርጉት። ምክንያቱም አሁን ባለው ገበያ ኦሪጂናል አስመስለው ሰውን በሺዎች የሚቆጠሩ ብር እያታለሉ ስላሉት አደገኛ የኮፒ ስልኮች ገበያውን አጥለቅልቀውት ይገኛሉ። ዛሬ ስልክ ለመግዛት ምርጡ ጊዜ መቼ እንደሆነና ከነዚህ ሌቦች ራሳችሁን የምጠብቁበትን ሚስጥር ነግራችኋለሁ። በመጀመሪያ ስልክ ለመግዛት ፍጹም ትክክለኛው ጊዜ መቼ ነው? ብዙ ሰው አዲስ ስልክ እንደወጣ ለመግዛት ይሯሯጣል። ይሄ ትልቅ ስህተት ነው። አዲስ ስልክ በወጣ በሶስተኛው ወይም በአራተኛው ወር ከፍተኛ ሁኔታ ይረጋጋል ወይም ይቀንሳል። ለምሳሌ የሳምሰንግ ኤስ ሲሪየስ ቤቶች ወይም አዳዲስ የዋን ፕላስ ስልኮች በወጡ በጥቂት ወራት ውስጥ መረጋጋት ያሳያሉ። ሌላው ምርጡ ጊዜ ደግሞ የእናንተን ተመራጭ ብራንድ ቀጣዩን ሞዴል ሊያስመርቅ አንድ ወር ሲቀረው ነው። በዚህ ሰዓት የቀድሞ ሞዴል ስልኮች ዋጋ በከፍተኛ ሁኔታ ይቀንሳል። ነገር ግን ደግሞ ዋጋ ቀነሰ ብላችሁ ስትገዙ ፍጹም ልታውቁት የሚገባ አደገኛ ነገር አለ። አሁን ገበያውን ያጥለቀለቁት ኮፒ ወይም ፌክ ስልኮች ናቸው። በተለይ ሳምሰንግ ጋላክሲ ኤስ24 አልትራ፣ አይፎን 15 ፕሮ ማክስ እና አንዳንድ የሬድሚ ስልኮች ኮፒያቸው ከአስገራሚ ጥራት ጋር እየተሰራ ይገኛል። ሴቲንግ ውስጥ ስትገቡ 12 ጂቢ ራም ይልና ካሜራውም 200 ሜጋ ፒክሰል ብሎ ግን ሙሉ ለሙሉ ውሸት ነው። በሶፍትዌር የተጭበረበረ ነው። ኦሪጂናል መሆኑን የምታውቁት ካሜራው ላይ 4K ቪዲዮ ቀርጻችሁ ስትሞክሩት፣ ስልኩን ስታስነሱት ወይም ከስዊች ስታበሩት የብራንዱ ሎጎ አጻጻፍ ሲቀየር ወይም ደግሞ ባለፈው ባስቀመጥኩላችሁ የአዲስ ስልኮች ስትገዙ የIMEI ነምበር በማስገባት ያን ነገር ስልኩ ኦሪጂናል ነው አይደለም የሚለውን መመልከት ትችላላችሁ። በዛ ቪዲዮ ላይ የሰራሁላችሁ ቀደም ያለ ቪዲዮ አለ፣ እሱን መመልከት ትችላላችሁ። ይሄ መረጃ ለብዙ ሰው እንዲደርስ አሁኑኑ ይህን ቪዲዮ አምስት ጊዜ ኮፒ ሊንክ አድርጉት። በየቀኑ የሚወጡ የቴክኖሎጂ መረጃዎች፣ የስልክ ዋጋዎችና የታመኑ ሱቆችን ዝርዝር በየቀኑ የምለቅበት የቴሌግራም ቻናል ከፍቻለሁ። ሊንኩ ባዮ ላይ ያለላችሁ። አሁኑኑ ገብታችሁ ጆይን አድርጉት። እኔ ሚስተር ቴክ ነኝ። ፒስ